ታላቁ የኢትዮጵያ ህዳሴ ግድብ ስሙ መቀየር አለበት ብዬ አስባለሁ። ጎበዝ ምን ትላላችሁ? ይሄን መልእክትም ካመናችሁበት ለዶክተር አብይና መንግስታቸው አድርሱልኝ። ታላቁ የኢትዮጵያ ህዳሴ ግድብ ሲመረቅ የዓለም ሚዲያ ነው የዘገበው። አፍሪካውያን ወንድሞቻችንን በተለያዩ ሚዲያ ላይ ያሉ ዘገባ ሰጥተውታል። ይህ ታላቁ የኢትዮጵያ ህዳሴ ግድብ ተምሳሌታዊነቱ ለኛ ለኢትዮጵያውያን ብቻ ሳይሆን ለመላው አፍሪካውያን እንደማንችል በራሳችን አቅም መንቀሳቀስ እንደማንችል ላለፉት በጣም ብዙ ዓመታት ሌክቸር ሲያደርጉ ለነበሩ ሁሉ መልእክቱ ግልጽ ነው። እንደምንችል ከተባበረን፣ የራሳችንን አቅም ካስተባበረን ለውጥ ማምጣት እንደምንችል ትልቅ ማሳያ ነው። በነገራችን ላይ የኢትዮጵያ ህዳሴ ግድብ የተሰራበት መንገድ ብዙዎች ሲዘግቡ በራሳቸው አቅም እንዴት ሰሩት የሚለው ነገር ትልቁ ማጠንጠኛ ነበር። እኔ እነ ሲኤንኤንንም አይቻለሁ ከነ ቲቦር ናሽ ጋር ኢንተርቪው ሲደረግ ማለት ነውና ይሄ ጉዳይን አፍሪካዊ ብናደርገውስ፣ አፍሪካዊ መልክ ብንሰጠውስ? የባርባዶሷ ጠቅላይ ሚኒስትር ክብርት ሚያ ሲናገሩ አይታችሁ ከሆነ ከአድዋ ቀጥሎ ኢትዮጵያውያን የሰራችሁት ትልቅ ድል ነው ብለዋል። አድዋ የመላው ጥቁር ህዝቦች ድል ነው እንደሚባል ሁሉ ይሄኛውንም የመላው ጥቁር ህዝቦች አሁንም በቀኝ አዙር ቅኝ አገዛዝ ላይ ላሉ ለመላው ጥቁር ህዝቦች ትልቅ ሲምቦሊክ ተምሳሌታዊ ትርጉም ያለው ይመስለኛል። በተለይ ደግሞ ጉዳያችንን ሁል ጊዜ ከአፍሪካ ጋር ማያያዙ አፍሪካዊ ማድረጉ ኢትዮጵያ የአፍሪካ ህብረት መቀመጫ እንደመሆኗ መጠን አሁንም ሌላ ትልቅ ሲምቦሊክ ሚኒንግ አለው። አስቡት እስቲ አፍሪካን ሬኔሳንስ ዳም ሲባል ሚዲያዎች በሙሉ ሲዘግቡ ኢትዮጵያ ሬኔሳንስ ዳም የሚለውን ትተው የአፍሪካ የህዳሴ ግድብ ሲባል ምን ያህል ወዳጅ ሊያሰባስብልን እንደሚችል ይሄን ነገር እስቲ ልብ እንበልበት። አሁን ባለነው ዓለም ፕሮሞሽን ቀልድ አይደለም። ራስን ማስተዋወቅ፣ የራስን ጉዳይ የሁሉም ማድረግ ነገር ትልቅ ቦታ የሚሰጠው ጉዳይ ነው። አፍሪካን ሬኔሳንስ ዳም ታላቁ የአፍሪካ የህዳሴ ግድብ መስራት ለሚፈልጉ ሁሉ የማንንም እርዳታ ሳይጠብቁ ማከናወን እንደሚችሉ በራስ አቅም በራስ ጉልበት ይሄ ትልቅ ትርጉም ያለው ፕሮጀክት ነው። ኢትዮጵያዊ ነው፣ ትክክል ነው፣ ማንም አይወስድብንም እሱ። ነገር ግን ስለ ፕሮሞሽን ስለ ሴልስ እና ማርኬቲንግ ለምታውቁ ሰዎች ትርጉሙ በጣም ይገባቸዋል። the grand african renaissance dam ታላቁ የአፍሪካ የህዳሴ ግድብ ለመላው ዓለም ለመላው አፍሪካውያን ወንድሞቻችን የራሳቸው እንደሆነ አድርገን ማቅረብ የምንችል ይመስለኛል። በምናደርጋቸውም እያንዳንዱ ድርድሮች ሚዲያ ላይ የታላቁ የአፍሪካ የህዳሴ ግድብ ላይ በግብፅና በኢትዮጵያ መካከል በተደረገው ውይይት ወይም ውዝግብ ተብሎ ሲዘገብ ሰዎች ጭንቅላት ላይ የምናስቀምጠው መልእክት ትልቅ አሁንም ትርጉም ያለው ይመስለኛል። ይሄን ነገር እስቲ የምትደግፉ ሰዎች ሼር፣ ኮፒ ሊንክ አድርጉ። ታላቁ የአፍሪካ የህዳሴ ግድብ